አሜን አሜን። በነቢት በኩል ያለፈው መልእክት ወደኔ ብዙ ጊዜ መልእክት ይመጣ ነበር እዚህ ቤተክርስቲያን ውስጥ። ከመልእክቶቹ 2011 ወደ ታህሳስ የዛሬ ዓመት አካባቢ ላይ በጣም ክራውድድ ሁኔታ ውስጥ በነበርኩበት ሰዓት ላይ እግዚአብሔር በር ከፍቶልሃል፣ የውጭ በር ከፍቶልሃልና ላንተ እድገት የሚቆም አይደለም የሚል መልእክት ማታ ነው የማታ ጸሎት ላይ ይሄ መልእክት መጥቶልኝ ነበር። በወቅቱ በንጋቱ ተደወለልኝና ና ወደ ውጭ ትሄዳለህ የሚል መጣ። አንድ ዓመት ውጭ ቆይቼ ተመልሼ መጣሁኝ። እግዚአብሔርን እንድታመሰግኑልኝ ጠይቃችኋለሁ። ከዛ ከነበርኩበት ቦታ ወደ አዲስ አበባ እንዲመደብም እግዚአብሔርን ጥያቄ ጠይቄ ነበረ። ይሄም በነብይት በኩል ቦታ ይቀየርልሃል፣ የሚቀየርልህ ቦታ ደግሞ ትልቅ ቦታ ነው የሚል ተነገረኝ። እንደተባለው ወደዚህ ወደ አዲስ አበባ መጣሁኝ። አስቤ የማላውቀው ቦታ ነው የተመደብኩኝ። ይሄንም ለዚህ
ስለዚህ እግዚአብሔርን እንድታመሰግኑልኝ ኢየሱስ ክብር ይገባል። ታድጋለህ፣ ወደ ውጭ ትሄዳለህ፣ በትምህርት ታድጋለህ፣ ፖዚሽን ይቀየራል የሚል ነው ሁልጊዜ። ይሄ ሁሉ ተፈጽሟል። አንድ የቀራች ነገር የለም። በቤቴም ተባርኬያለሁ፣ በቤተሰቦቼም ተባርኬያለሁ።